ሰላም ጓደኞቼ፣ ምንድነው ግን እኔ እየሆነ ያለው ነገር ግራ እየገባኝ ነው። እውነት ለመናገር ምንድነው እየሆነ ያለው ነገር ግራ እየገባኝ ነው። አንደኛ ምንድነው ጥቅሙ? ጥቅሙ ምንድነው? የእስልምና እምነት ተከታዮች የኦርቶዶክስ እምነት ተከታዮችን ስለ ኦርቶዶክስ እምነት ተከታዮች አጣጥለው አንቋሸው አጥላልተው ቢያወሩ ምንድነው ለነሱ ጥቅሙ? የክርስትና እምነት ተከታዮች ስለ እስልምና እምነት ተከታዮች አንቋሸው አጣጥለው ተሳድበው ቢያወሩ ምንድነው ጥቅሙ? ምንድነው ትርፉ? ክርስቶስ እኮ የነጻነት አባት ነው። ክርስቶስ እኮ የነጻነት አምላክ ነው። ያዳናቸው ሰዎች እሱ ላይ ሊፈርዱ ሲመጡ አልተቃወማቸውም። ክርስቶስ እኮ ፍቅርን፣ አንድነትን፣ አብሮነትን፣ የዓላማ ጽናትን እኮ ነው ያስተማረን። እኔ ምንም እየገባኝ አይደለም። እግዚአብሔር ምስክሬ ነው። እዚህ ጋር አሁን ከብሔር ግጭት፣ ከብሔር መሻኮት፣ ከብሔር ጦርነት አገገምን ስንል ምንድን ነው አሁን እየተፈጠረ ያለው ጓዶች? አረ በእግዚአብሔር ለዚህ ለደሃ ህዝብ እንመንለት፣ እንዘንለት። የኢትዮጵያ ህዝብ አማኝ ነው፣ በእስልምናው በክርስትናው። ምንድነው ጥቅሙ? የፕሮቴስታንት እምነት ተከታይ ስለ ኦርቶዶክስ እምነት ተከታይ አጣጥሎ አንቋሾ ተሳድቦ ቢያወራ ምንድነው ለሱ ሃይማኖት ጥቅሙና ትርፉ ምንድነው? እኔ ይሄ ብቻ ነው ግራ እየገባኝ ያለው። የሰው ልጅ ከፈለገ ድንጋይ አምልክ፣ እኔ ምን አገባኝ? ምን ይመለከተኛል? አንድ ሰውንስ አደባባይ ላይ ወጥቶ ግደለው ግደሉት ማለት ምን ማለት ነው? ህግ እያለ ኧረ ተው ስለ እግዚአብሔር። ኧረ ጎበዝ፣ ሰላም ሰላም እንሁን። እንደው ምኑ ነው የሚያጠግበን? እኔ እኮ አሁን ይሄ ብሔርን ከብሔር ሃይማኖትን ከሃይማኖት የሚያጋጭ ሀሳብ አንስተን ታውቆ ያልሞታለ እንዴ? ታዋቂ ሆኖ ማይክል ጃክሰን አልሞተም? ኧረ ስለ መድኃኒዓለም እኔ ምን ማለት እንዳለብኝ አላውቅም። ምን ማለት እንዳለብኝ መቤቴን አላውቅም። ብቻ ፈጣሪ ሀገራችንን ሀገር ሰላም አድርጎ ሰላማችንን በፍቅር ያብዛልን። ማንም አይሞቀውም። እኔ እግዚአብሔር ምስክሬ ነው። እዚህ ሶሻል ሚዲያ ላይ ይህ አሁን ወሬውን እንደዚህ የሚያዛባው ሰው እመኑኝ አንዱም ምኑም ነገር ውስጥ አይገባም። ነገ ችግር ሲነሳ፣ ነገ ጦርነት ሲነሳ የሚሞተው ያው የፈረደበት የደሃ ልጅ ነው። የደሃ ልጅ ስራ ያጣ የደሃ ልጅ ይሞትበታል። አረ በመቤቴ እንደው ሰላም፣ አረ ሰላም ሰላም። ትንሽ እንደው ሰው እንዴ እኔ ምን ማለት እንዳለብኝ አላውቅም። እግዚአብሔር ምስክሬ ነው። ብቻ ፈጣሪ ሀገራችንን ሀገረ ሰላም አድርጎ ሰላማችንን በፍቅር ያብዛልን። በነገራችን ላይ አንድ ሰው የሰውን ሃይማኖት እኔ እግዚአብሔር ይመስገን የኦርቶዶክስ እምነት ተከታይ ነኝ። ማንም ጭኖብኝ ተገድጄ ወይ ደግሞ ለተለየ ጥቅም አይደለም ኦርቶዶክስ የሆንኩት።
በእመቤቴ አማላጅነት ስለማመን በቅዱስ ሚካኤል ጸበል ስለምድን ኦርቶዶክስ ሆኛለሁ። ማንም ቤተሰቤ አይደለም የጫነብኝ፣ በጥቅም አይደለም ኦርቶዶክስ ሆንኩት፣ ወይ ደግሞ በሃይማኖቴ የምነግደው ንግድ የለም። ኦርቶዶክስ በመሆኔ ግን በጣም ደስተኛ ነኝ። ስለዚህ እኔ ስለተደረገልኝ በረከት እያወራው በእመቤቴ አማላጅነት እንደተጠቀምኩ እየተናገርኩ በቅዱስ ሚካኤል ጸበል እንደምድን እያወራው ሰዎች የኔን ሃይማኖት ቢከተሉ ደስ ይለኛል። ከዛ ውጭ ግን የሰዎችን ሃይማኖት ማጥላላት፣ መተቸት፣ ማንቋሸሽ አልፈልግምም አልችልምም። በህገ መንግስታችንም በወንጀለኛ መቅጫ ህጋችንም ከፍተኛ ብይን ነው የሚያስበይነው። ስለዚህ ሃይማኖታችንን አጣጣለብን ያላችሁ ሰዎች በህግ መጠየቅ ትችላላችሁ። ልጅ ያሬድ በህግ አይደል እንዴ የተጠየቀው? በህግ መጠየቅ ትችላላችሁ። ከዛ ውጪ ግን ይሄ ልጅ ግደለው ያላችሁ እዚህ ሶሻል ሚዲያ ላይ እየመጣችሁ እንደዚህ እየቀረጻችሁ ይሄ ልጅ ግደለው እያላችሁ ቪዲዮ የሰራችሁ ሰዎች ይሄ ልጅ አያድርግበትና በመኪና አደጋ ቢሞት የተፈጥሮ ሞት ቢሞት ከተጠያቂነት አትድኑም። ማንም ከተጠያቂነት አያድናችሁም። በወንጀል ያስጠይቃችኋል። ስለዚህ አንዳንዴ የሆነ ጩኸትን የሆነ እንትንን አይታችሁ በተለይ ምንም ያልገባችሁ ሰዎች ዘላችሁ አትግቡ። መውጫው ይከብዳችኋል። እግዚአብሔር ምስክሬ ነው። መውጫው ይከብዳችኋል። በቃ ካላወቃችሁ ማንም አይነጥቀኝ። የኔን ሃይማኖት ማን ወንድ ነው መጥቆ የሚነጥቀኝ? ማንም አይነጥቀኝም። እዚህ ጋር 20,000 100,000 300,000 እንዴ ማይክል ጃክሰን ሞቷል እኮ። ያን ሁሉ አድናቂ ሶሻል ሚዲያ በነበረ ጊዜ ይሄ ፌስቡክ ምናምን በምትሉት በነበረ ጊዜ አይደለም እኮ ያ ሁላ ሚሊዮን ህዝብ ይወደው ያከብረው የነበረው ጥላሁን ገሰሰ። ማናችንም ነገ እንሙት ዛሬ አናውቅም። በቃ የያዝነው ነገር ከተመቸን የያዝነውን እያመሰገንን ስለተደረጉልን በረከቶች እያወራን ሌሎች ወደኛ እንዲመጡ ማድረግ እንችላለን። የሰዎችን መስደብ፣ የሰዎችን ማንቋሸሽ ተገቢ ነው ብዬ አላስብም። እንደገና ይሄ ልጅ በንግግሩ ስህተት ካለም በህግ መጠየቅ ትችላላችሁ። ያዘው፣ ግደለው፣ የዚህ ሃይማኖት ተከታዮችን ግደሉ፣ እረዱ፣ ነውር ነው፣ በህግ ያስጠይቃችኋል። ውጪ ሆኖ በሚቀባጥሩ ሰዎች እዚህ ሀገር ውስጥ ሆናችሁ አትሳሳቱ። የኢትዮጵያ የጸጥታ ኃይል እግዚአብሔር ምስክሬ ነው፣ አድርግ ከተባለ ማድረግ የሚከብደው አንዳችም ነገር የለም። አንዳችም ነገር እኮ አልኳችሁ፣ አንዳችም ነገር የለም። ሀገር ውስጥ ሆናችሁ አንዳንዶች አትሸወዱ። ከምንም በላይ ሰላም ነው የሚበልጠው። ከምንም በላይ ፍቅር ነው የሚበልጠው። ከምንም በላይ መከባበር፣ መደማመጥ፣ መረዳዳት ነው የሚበልጠው። ስለዚህ ወንድሜ የተሳሳተው ነገር ካለ ሃይማኖታዊ አስተምሮት ሳያስተምር መነጋገር፣ መከራከር ይቻላል። በክርክር ደግሞ መሸነፍ የለም። ይሄንን የሰው ልጅ ማመን አለበት። እንዴ ስንተኛ 3ኛ ክፍል ነው ምናምን ክርክር እኮ ተምረናል አይደለ? በክርክር መሸነፍ የለም እኔ እንደማውቀው። ከዛ ውጪ ሌሎቻችን የሰው ሃይማኖት ማጣጣል፣ የሰው ሃይማኖት መተቸት ነውር ነው። የኛ እንዲነካብን ካልፈለግን የሰዎችንም መንካት የለብንም። የኛ እንዲተች ካልፈለግን የሰዎችንም መተቸት የለብንም። ክርክር ከሆነ ደግሞ በትክክል በህግ በአግባብ ክርክሩ ላይ በደንብ መከራከር መወያየት ነው። ከዛ ውጪ ስርዓት አልፏል፣ ህግን ተላልፏል ብሎ ሲታሰብ ደግሞ በህግ አግባብ ያንን ሰው መጠየቅ ነው። ግደለው፣ ስቀለው፣ ቁረጠው ነውር ነው አይባልም። ነውር ነው። ብቻ ፈጣሪ ሀገራችንን ሀገረ ሰላም አድርጎ ሰላማችንን በፍቅር ያብዛልን ነው የምለው። ሰላማችን በፍቅር ይብዛ። የሚበልጠው እሱ ነው።